ያለፈው ሳምንት ከጨረስን በኋላ ትላንትም ደግሞ ቅዳም ሱር ነበረ። ሌላም ደግሞ ትልቅ በዓል ወደፊት የሚመጣው ትውልድ የሚያከብረው በዓል አለ። የዛሬ ስንት ዓመት አካባቢ በሊቢያ የኢትዮጵያውያን ወንድሞቻችን በተለይ ከቂርቆስ ከምን የሄዱ ልጆቻችን ወንድሞቻችን በሊቢያ በረሃ በጽንፈኛ አክራሪ የእስልምና ጽንፈኞች አማካኝነት በሊቢያ በረሃ ለኢትዮጵያ ጭምር ማስጠንቀቂያ በመስጠት ያው ተሰይፈው ነበረ እና ቤተክርስቲያን ውለታ አትረሳምና በስሙ ክርስቲያን በመሆናቸው ብቻ ዋጋቸውን የከፈሉትን ቤተክርስቲያን በመቅደሷ ውስጥ ስላ ልጆቿን ትዘክራለች ማለት ነው። ልጆቿን ትዘክራለች። እነዚህ ወጣቶች ናቸው። እንጀራ ፍለጋ ነው የወጡት። ነገር ግን አንገታቸው ላይ በተገኘው ክርና ማተብ የተነሳ ተይዘዋል። እምነታችሁን ካዱ ተብለዋል። እምነታችሁን ቀይሩ ተብለዋል ላለመሞት። ነገር ግን የሚያበረታው የሚያጸናው የእግዚአብሔር መንፈስ መጥቶ እግዚአብሔር መንፈስ ቅዱስ መጥቶ አበርትቷቸው አጽንቷቸው እምነታችንን አንቀይርም ክርስቶስን አንክድም በማለት የተሰዉበት ዕለት ነው። በአሰቃቂ ሁኔታ ግብፃውያንም እንደገና ደግሞ ኢትዮጵያውያንም ኤርትራውያንም የተሰዉበት ነው። አንዳንዶቹን እንግዲህ እኔ ኢትዮጵያ በነበርኩ ጊዜ ትግራይ ያሉትን ሁለቱን ወደ ወለጋ ያሉትን እንደገናም ደግሞ አርማጭሆ ድረስ ሄጄ ዲያቆን እንዳልክንና ቤተሰቦቹን በሙሉ ጠይቄ ነበረ። እንግዲህ እነዚህ ወንድሞቻችን በረከታቸው በሁላችን ላይ ይደርብን። ቤተክርስቲያን የምትቀጥለው በዚህ ምክንያት ነው። ሰማዕታት የክርስትና ምርጥ ዘር ናቸው። የቤተክርስቲያን ምርጥ ዘር ናቸው እና ቤተክርስቲያን የምትጸናው፣ ቤተክርስቲያን የምትቆየው፣ ቤተክርስቲያን ጉልበት የምታገኘው፣ እድሜዋ የሚቀጥለው፣ ለትውልድ የምትሻገረው በልጆቿ መስዋዕትነት ነው። አንዳንዶቹ እንዲህ እንደ በግ በሸላቾች ፊት ቆመው በመታረድ፣ አንዳንዶቹ ደግሞ በጽናት በጸሎት፣ አንዳንዶቹ ደግሞ በጸሎት፣ አንዳንዶቹ ደግሞ በትምህርት፣ አንዳንዶቹ ደግሞ በእስራት ለቤተ ክርስቲያን ዋጋ ይከፍላሉ። አሁንም ቤተ ክርስቲያን በዚህ መልኩ ዋጋቸውን የሚከፍሉ በጣም ብዙዎች ናቸው። በተለይ ይሄ የአብይ አህመድ ስርዓት ከመጣ በኋላ፣ የብልጽግና ስርዓት ከመጣ በኋላ ሃይማኖቱ በራሱ ስርዓታዊ መንግስቱ የመንግስቱ ሃይማኖት ከኦርቶዶክሳዊት ቤተክርስቲያን ተጻራሪ ስለሆነ የኢትዮጵያ ቤተክርስቲያን ሊቢያ ከደረሰው ግፍ በላይ እየደረሰባት ትገኛለች ማለት ነው። ዛሬ ቤተክርስቲያን አርብ ላይ ነው ያለችው። ዛሬ ቤተክርስቲያን ስቃይ ላይ ነው ያለችው። ከጅጅጋ አንስቶ ካህናቱ እየታረዱ ቤተ መቅደስ ውስጥ ነው የተጣሉ። ያውላ ቪዲዮ አለ፣ ያውላ ፎቶግራፍ አለ፣ ያውላ በመላ ኢትዮጵያ የተደረገው በክርስትናና በክርስቲያኖች ላይ እየተደረገ ያለው ነገር ታሪክ የሚዘክረው ነው። እነዚህ የምታዩቸው ወጣቶች የክርስቶስ ሙሽሮች ናቸው። እነዚህ የምታዩቸው ወጣቶች በሙሉ በድፍረት በጽናት በሞትን ሳይፈሩ በሸላቾቹ ፊት ልክ እንደ ክርስቶስ ሞትን ሳይፈሩ የአምላካቸውን ስም መስክረው በአራጆቻቸው ፊት የታረዱ ናቸው። እነዚህ አራጆቹ እንግዲህ ያም በማድረጋቸው በሰማያት የሚጠብቃን ክብር አለ ብለው ነው የሚያስቡት። ክርስቲያንን መግደል፣ ክርስቲያንን ማረድ፣ ክርስቲያንን ማሳደድ፣ ክርስቲያንን ማስጨነቅ፣ ክርስቲያንን በግድ እምነቱን እንዲቀይር ማድረግ ጽድቅ አለው፣ ወደ መንግስተ ሰማያት እንግዲህ ወደ ገነት ያገባናል ነው የሚሉት። እኛ ሙሽሮቻችን ትላንት ታስበው ውለዋል ማለት ነው። በሌላ በኩል ደግሞ እኔም ደግሞ ሳላስበው ለካስ 51 ዓመት ሞላኝ ማለት ነው። እንዲሁ እብድ እንደተጫወትኩ እንዲሁ ፍንዳታ እንደመሰልኩ 51 ዓመት ሞላኝ። 50 እንደቀልድ እንዴት አይነት ነገር ነው? ግማሽ ክፍለ ዘመን ማለት ነው። ግማሽ መቶ ዓመት አላውቅም ብቻ 50 ተሻገርን አንድ ብለን መኖር ጀመርን ማለት ነው። 1966 ዓመተ ምህረት ሚያዝያ 12 ዓመተ ምህረት ሳንፈልገው ወደዚህ ምድር እሱ በፈለገው እግዚአብሔር ባወቀው መተናል።
ቁቁ እያለቀስን የመጣንባት ምድር ይኸው እስካሁን ታስብለናለች። በእድሜ ይሄን አረኩ ይሄን ባልልም እድሜ በከንቱ እንዳለፈ ይሰማኛል። ምንም ሳልሰራበት ምንም ሳላደርግበት ምንም አይነት አስተዋጽኦ በዚህ ምድር ላይ ሳላደርግ በማለፌ እቆጫለሁ እና ቀሪው ዘመኔን የጀመርኳትን እቺን ድሃ ተበደለ ፍርድ ተጓደለ እንኳን የምላትን ኧረ በሕግ አምላክ ያላየሁትን ኬክ ታመጣለን። የቴክኒሻኑ ስጦታ ነው ይሄ እንግዲህ። አላየሁም፣ አልተመለከትኩም እኔ ልደቱን። ግን እድሜው ከሸማኔ መወርወሪያ ይልቅ በጣም ይፈጥናል እና ዝም ብዬ አይኔን ጨፍኜ ሳስብ ነበር። ምንድን ነው ያደረኩት? ምንድን ነው የሰራሁት? ምንድን ነው አስተዋጽኦ ያደረኩት ለሀገሬ፣ ለቤተ ክርስቲያኔ፣ ለቤተሰቤ፣ ለእኔ እዚህ ምድር ላይ ሊቀር የሚችል ስራ ምንድን ነው ያደረኩት? ከ120 ሚሊዮን አሁን በህይወት ካለው ሰው የተለየ ስራ ለዚች ሀገር ያደረኩት ምንድን ነው? ራሴን በብዙ ወቀስኩ፣ ራሴን በብዙ ጎሰምኩ፣ ራሴን በብዙ መረመርኩ፣ ራሴን በብዙ አየሁ። ግን ምንም እንዳልሰራው ተሰማኝ። ለቤተ ክርስቲያኔ አንድ አስተዋጽኦ ሳላደርግ፣ ለህዝቤ አንድ አስተዋጽኦ ሳላደርግ፣ ለሀገሬ አንድ አስተዋጽኦ ሳላደርግ እንዲሁ እድሜ በከንቱ መምሸቱን አንድ ፀጉር የነበረው ጥቁር የነበረው ፀጉሬ ወደ 2 ተቀይሮ እዚህ አፍንጫዬ ውስጡላ ሰዎች ሲመለከቱት ንፍጥ እስኪመስል የደረቀ ንፍጥ እስኪመስል ድረስ ሸብቼ እዚህ ቅንድቤ ሁላ አሁን ነጭ እያወጣ እንደዚህ ሆኜ ለሀገሬም ለቤተ ክርስቲያኔ ምንም ሳልሰራ እንዲሁ ብኩን ከንቱ ሆኜ መቅረቴ በጣም ያሳዝነኛል፣ ያሳስበኛል በእውነት። ደግሞ ያለ መማሬ የሚቆጨኝ በእውነት ያለ መማሬ በጣም ነው የሚቆጨኝ። ፕሮፌሰር ብሆን ዶክተር ብሆን ኢንጂነር ብሆን እልና ደግሞ እንደዛ ብሆን ኖሮ ፈሪ ሆን ነበረ። እንደ ኢንጂነሮቹ እንደ ዶክተሮቹ እንደ ፕሮፌሰሮቹ ፈሪ ሆን ነበረ እና ደግሞ ሆዳም ሆን ነበረ እና ድሃ ተበደለ ፍርድ ተጓደለ ብዬ አልጮህም ነበር። ሼም የሚባል ይዝ ነበረ፣ ሼም ይቆነጥጠኝ ነበረ እና ዘመኑ የኔ ነው፣ ዘመኑ ይመቸኛል፣ ዘመኑን መስዬ ማደር አለብኝ እል ነበረ እና ለታሪክ ለትውልድ ሳይሆን ለሆድ ኖር ነበረ እና እንኳንም ያልተማርኩ በሆነ 12ኛ ክፍል በቂ ነው። ከዛ እንዳይቀር ደግሞ ሰርተፊኬቱ መንፈሳዊ ኮሌጅ ገብቶ ከቅድስት ሥላሴ መንፈሳዊ ኮሌጅ ዲፕሎማ መያዙ በቂ ነው እና ምንም እንግሊዝኛ ያለማወቄም ጀርመንኛ፣ ፈረንሳይኛ ምንም ያለማወቄም እንደው በጣም አመሰገንኩት። ምክንያቱም ቢያንስ አሁን በድፍረት ግራ ቀኙን ሳላይ ድሃ ተበደለ ፍርድ ተጓደለ ብዬ እንድጮህ ያደረገኝ በእውነት ያለመማሬ ነው እና ያለመማሬን በጣም አመሰግናለሁ። የተማሩትን ስንጠብቅ ይናገራሉ ብለን ስንጠብቅ የ4ኛ ክፍል የ7ኛ ክፍል ተማሪ ሲመራቸው ሲያሽቆጠቁጣቸው እግር ሲያስልሳቸው በጣም ሆዳም ሆነው በጣም ከርሳም ሆነው ወርደው ተዋርደው ሳይ፣ አንዳንዶቹ ጸጥ ብለው ሳይ፣ አንዳንዶቹ መሰሪ ሴረኛ ሆነው ሳይ እና ቦርጫቸውን አንዘርጨው ለቦርጫቸው ለከረባት የሚሆን ድራፍትና ቢራ ውስኪ እየጠጡ ሰውነታቸው እያብለጨለጨ በስጋ እየደላቸው ሲኖሩ ለትውልድ የሚሆን መፍትሄ ባለማምጣት ከዳር ሆኖ ስመለከት እንኳንም ያልተማርኩ ነው የምለው በእውነት እንኳንም ያልተማርኩ እንኳንም ዘጋብኝ እና እቀጥላለሁ። ምናልባት እንግዲህ እንደ አዲስ እግዚአብሔር ከረዳኝ ከማክሰኞ ጀምሮ ከሚቀጥለው ማክሰኞ ነገ እረፍት ቀኔ ነው። ከነገ ሰኞ ማዕዶት ነው፣ የመሻገር ቀን ነው። ከማክሰኞ ጀምሮ ርዕሰ አንቀጹን ይጀመራል። እኔም ደግሞ እግዚአብሔር ካለ እናንተም ጸልዩልኝ፣ አብዝቼ እንድጋፈጥ፣ አብዝቼ እንድጮህ ዘር ቀለም ሳለኝ ኧረ ተው አንተ ሰው ታስተኩረኛለህ ወደዚህ። እኔ ለቀልድ ፌስቡክ ላይ የማደርገውን ምንድነው ቴሌግራም ላይ የማደርገውን ወደዛ ወሰድልኝ። አብዝቼ እንድጋፈጥ፣ አብዝቼ እንድታገል፣ አብዝቼ ድምፅ እንደሆን እገሌ ነው ፋኖ ነው ጄኔራል ነው ሚኒስትር ነው ካህን ነው ዲያቆን ነው ፓስተር ነው ሼክ ነው ምናምን ነው ሳልን የኔ ሰው የሩቅ ሰው የቅርብ ሰው ሳልን በቃ ውግንናዬ ለህዝብ አድርጌ እንድጮህ ይቀርበኛል ይርቀኛል ብዬ ሳላዳላ ድምፅ እንድሆን ጉልበት ኃይል እንዲሆነኝ
ጸልዩልኝ፣ እናንተ ጸልዩልኝ። እድሜ በከንቱ እያለቀ እድሜ ምንም ሳልሰራ ለወገኔ ለህዝቤ ምንም ሳላ እድሉን ሰጥቶኝ ጊዜውን ሰጥቶኝ እድሜ ሰጥቶኝ ምንም ነገር ሳልሰራ እዚህ በመድረሴ እየተቆጨው ነው። በከንቱ አለቀ። ይመሻል፣ ይነጋል፣ ይቆጥራል። ዝም ብሎ የስደት ዓመት መቁጠር ብቻ ሆነ እና የበለጠ እንድሰራ የበለጠ እንድጮህ እውነትን የሚጋፈጡ እውነትን የሚቆሙ ሰዎች ደግሞ ከጎኔ እንዲቆሙ 24 ሰዓት የሚሰራውን ቴሌቪዥን እውነት ሀቅ ያላቸው ሰዎች መጥተው እንዲያገለግሉበት እግዚአብሔር መንፈስ ቅዱስ ከያሉበት ቦታ መርጦ ጠርቶ በባትሪ ለቅሞ አምጥቶ በመንፈሳዊ በኩል መንፈሳውያን፣ በዓለማዊ በኩል ዓለማውያን የተማሩት ሰዎች ባለሙያ ሰዎች መጥተው ይህንን እግዚአብሔር የሰጠንን መድረክ እንዲጠቀሙበት እናንተም ጸልዩልኝ። በጣም እያሳሰበኝ ነው። ያለ መስራት ይቆጫል። በእውነት እንደዚህ እኔ በጀርባዬ ተኝቼ አይኔን ጨፍኜ ያለፉትን ዓመታት ሳስባቸው ምንም ግባ የማይባል ነገር ሳላደርግ መቅረቴ እያሳሰበኝ ነው። በተለይ ለብዙ ሰው መድረስ እችላለሁ። አሁን ለምሳሌ የሆነውን ልንገራችሁ። አሁን የዚህን ፋሲካ ልክ እንደባለፈው ፋሲካ ማብላት ይችል ነበር። ብዙ ሰዎች ይጠይቁኛል። ብዙ ሰዎች ምን እናርግ ይሉኛል፣ ምን እንስራ ይሉኛል። ማድረግ ይቻል ነበር። ግን አሁን ባለው ሁኔታ ደግሞ እዛ ምድር ላይ ያለው ስርዓት፣ እኔ ኦርቶዶክስ ነኝ፣ በዛ ላይ ነውጠኛ ነኝ። ስለዚህ ከዚህ እንኳን ሰዎች እንኳን የሆነ ባንክ አካውንት ተከፍቶ እዛ ውስጥ ገብቶ እንደ ጃልሜዳ እንዳበላውት አይነት 40 50 60 ሰንጋ ታርዶ ድሆች ለነዚህ ድሆች ፋሲካን እንዲውሉ ማድረግ ይቻላል። አንድ ሰው 10 በሬ 20 በሬ መግዛት ይችላል። ነገር ግን ያን ማድረግ አልችልም። ምክንያቱም መሬት ላይ ያሉትም ከዘመድኩን ጋር ተገናኝተሃል፣ ዘመድኩን ታውቀዋለህ እየተባለ በእውነት ፍዳ መከራ ይደርስባቸዋል እና በሙሉ የታነቀ ነገር ነው። በእውነት በጣም የታነቀ ነገር ነው። ግን አሁን እግዚአብሔር ካለ እንዴት አድርገን እንድረሳቸው፣ እንዴት አድርገን እናምጣቸው የሚል ነው። አሁን በዚህ ጾም አንድ ቦታ ብቻ የአንድ በሬ እዚሁ አዲስ አበባ ውስጥ አንድ በሬ ገዝታችሁ አንድ ሰንጋ ገዝታችሁ እስቲ ድሆችን አብሉ በማለት የተወሰኑ ልጆችን ነግሬያቸው ነበር። ማህበራት ናቸው፣ ማህበር ነው። እሺ ብለዋል። እንግዲህ እግዚአብሔር ካለ ሰሞኑን ያበላሉ ማለት ነው። ማን ነው ይህንን በሬ የገዛው? አንድ ሰው አንዲት እህት ነገረችኝ። ቆይ እስቲ ልፈልግሽ አልኩ። ፈለግኩኝ፣ ሰጠውኝ። እነሱ ገዝተው ሰርተው ምን ብለው ያበላሉ ማለት ነው። እንግዲህ ይህ ሁሉ ህዝብ እያለ ምን እናርግ የሚል ህዝብ እያለ መሬት ላይ ያለው ሁኔታ ለምንም የማይመች ስለሆነ ሰዎችን ደግሞ አደጋ ላይ ከምጥል ሰዎችን ደግሞ አደጋ ላይ ከማደርግ ብዬ ተቆጥቤያለሁ እና መጪው ዓመት እግዚአብሔር ረድቶን የተቸገሩትን ሰዎች የምንደግፍበት፣ የተቸገሩትን ሰዎች የምንረዳበት፣ በየመቃብር ቤቱ የወደቁትን ሊቃውንት አባቶቻችንን ቤታቸውን አድሰን መኝታቸውን አስተካክለን ቀሪ ዘመናቸውን ደግሞ መርቀውን የሚያልፉበት። ስለዚህ ሰንበት ትምህርት ቤቶች ከደብር አስተዳዳሪ ጋር ተነጋግረው ፕሮጀክቶቻቸውን አቅርበው ከዛ ደግሞ እኛ እዚህ በተሰጠን ሜዳ ላይ ተነጋግረን የምንልበትን ዘመን ያምጣልን። እንግዲህ 52ኛው ዓመት ላይ እንደው ትንሽ ነገር የሚታይ ነገር ስራ ሰርተን እንድናልፍ ማለት ካደረሰን፣ ለዛውም ካደረሰን አሁን ውሎ ማደሩም አድሮ መዋሉም ተጠባቂ አይደለም። ሰዎች እኛን ስንባል ገና 60 ዓመት 70 ዓመት 80 ዓመት እንኖራለን እንላለን። ግን ከዚህ አገልግሎት በኋላ ምን እንደሚደርስ አይታወቅም። ነገ ምን እንደሚመጣ አይታወቅም እና እግዚአብሔር አምላክ በያለንበት ይጠብቀን። እኔም እንግዲህ ብዙዎቻችሁ መልካም ተመኝታችሁልኛል። አንድ ሁለት ሰዎች የሚያበሳጫቸው ሁለት ሰዎች ትንሽ ተናደውብኛል ትላንትና። ከዛ ውጪ ግን በጣም ሲሰድቡኝ የነበሩ ሰዎች፣ በጣም ቂም የያዙብኝ ሰዎች፣ በጣም እንትን ይሉኝ የነበሩ ሰዎች እንኳን ምን አባታችን እናድርግ ግን እንኳን ተወለድክ ምናምን ብለውኛል ማለት ነው። እና ራሴን በራሴ አስከብሬያለሁ። ዘመዴ ነው የምባለው ብያለሁ። ዘመዴ እንኳን አደረሰ ብለውኛል። እንግዲህ ቀሪውንም ዘመን እግዚአብሔር ስራ የምንሰራበት እንዲሁ ተጎልቼ የማልፍበት በልቼ ጠጥቼ ተኝቼ የማልፍበት ሳይሆን 24 ሰዓት እየጻፍኩ 24 ሰዓት እየጮክ 24 ሰዓት እየተናገሩ የማሳልፈበት እንዲሆንልኝ
ጥበቡን እንዲሰጠኝ እውቀቱን እንዲሰጠኝ። እውቀት ስላችሁ እውቀት መንፈሳዊ ያ የሰማዩ ጌታ የሚሰጠውን ያ ለነ ዮሐንስ የተሰጠውን ለነ ቅዱስ ዮሐንስ የተሰጠውን ያ ለነቢያቱ የተሰጠውን ያ ለሐዋርያቱ የተሰጠውን ያ እውቀት ያ ድፍረት ያ ጽናት እንዲሰጥ ማለት ነው እንጂ ይሄ የማስተርሱ የዶክትሬቱ አላዋጣም። ፈሪ ነው ያደረገው፣ ስስታም ነው ያደረገው፣ ዘማዊ ነው ያደረገው፣ ሆዳም ነው ያደረገው፣ አድርባይ ነው ያደረገው፣ አሽከር ነው ያደረገው፣ አውርቶ አደር ነው ያደረገው፣ ውሸታም ነው ያደረገው፣ ግልሙትና የበዛበት ነው ያደረገው። እና ያኛውን አይደለም ይሄኛውን እሳት ሰይፍ ስለት ፊት ቆመው ድሃ ተበደለ ፍርድ ተጓደለ ብለው የሚጮሁትን ማለት ነው።